ሪሌሽንሺፕ ላይ ወይም ትዳር ላይ ቺቲንግ ስህተት አይደለም። ኦኬ ሪሌሽንሺፕ ላይም ሆነ ትዳር ላይ በጣም ብዙ የሚሰሩ ስህተቶች ይኖራሉ፣ ይቅርታ የሚያስጠይቁ ይቅርም የሚባሉ። ቺቲንግ ግን ትናዋነበው አንድ ሰው ሜንታሊ ተዘጋጅቶ አቅዶ ጀንጅኖ ቀጥሮ ጋብዞ ሆቴል ይዞ ገብቶ ሱሪውን እስኪያወልቅ ድረስ የማሰቢያ ጊዜ አለው። የመተው ያለማድረግ የመጸጸት ሳያረገው በፊት ማለት ነው። once you did it that's it። ይቅርታ መጠየቅ የለብህም፣ ብትጠይቅም አይደረግልህም። ቺቲንግን ይቅር የሚሉ ሴቶች የሆነ በቃ እንዲጎድል የማይፈልጉት ነገር ማጣት የማይፈልጉት ነገር አለ አይደል? የሆነ የሚፈልጉት ነገር ስላለ እንጂ ቺት ተደርገው አክሰፕት አድርገው ተቀይሯል ብለው አይምሯቸውን ሬዲ አድርገው ይኖራሉ ማለት አይደለም። ይቅርታ ጠይቅ፣ አይደረግልህም። የእውነት ጭንቅላት ካለ እዛ ድረስ ሄደህ ካደረክ የእውነት ከተጸጸትክ፣ ጸጸት ነው ስህተት አይደለም፣ ጸጸት ከተጸጸትክ ለንስሐ አባትህ ተናግረህ ንስሐ ገብተህ ንስሐን ተቀብለህ ጭጭ ብለህ ይዘህ ተስተካክለህ መኖር ብቻ ነው ያለብህ። ይቅርታ ይደረግልኛል ብለህ ካፍ ከወጣ አለቀልህ።